ሰብሬ አደርኩልሽ ይይ ስነሳ ልደውልሽ አይወዲት አንበሳ በቃ ማነሽ አንቺ ማነሽ መቼም ማታ ያደረግነው ነው ሁሉ አላቅም እንዳትለኝና ማኔ ምን አደረኩ ምንም አላደረክ አይዞ አንበሳ የሚያኮራችን ምንም ያሳፍር ነገር አይደለም ያደረግነው እኮ ድንግሌ ሲወሰድ እኮ እንደዚህ ሀገር እያዛራ በስመ አብ ማነሽ አንቺ የት ነው ያለነው ቤቴን ስታይ እንዴት ነው ገነት ባላንስ ማለት የመድኃኒዓለም ያለ ያንቺ ቤት ውስጥ ነው እንዴ ያለው? አይ እናትህ እማዬ እንደዚህ አይነት ቤት የላትም። አንተ ስለወጣበት እሱ አንተ ነው የምታውቀው። ፍሬ ነበር ማለት ነው። አሁን ደላስ ከብት እኮ ነው ስትልሰ ያደርገው። ቆይ ብለው መቼም ሰው ሲጠጣ አመሉ ብዙ ነው። ምንድነው እንደዛ ሱሪና አውልቀ እንደው እንጁስ ስጠጣ ነው እየሰከርኩ ስመጣ ማደርገውን አላውቅም። ቃል አይደል እዚህ ስራ ያቃጥላል። ጥሩ ቬንቲሌሽን ሲስተም ላይ ኧረ እኔ እሱ ማለት አይደለም። ምን በለው ያው ነው እባክህ አንበሳኝ ምነው አልጋ መውረጃ ፈለግ አያስፈልግም ፍቅር ነው ምን ሰለ እኔ ወርደር አልኪያ ግን ማለቴ ጆሲ ስትሰማው ምን አጠራሪ ያለማረብኝ ማለቴ ስሜ እንዴት አወቅሽው? ጆሲ እኔ እኮ ሳላውቅ ሳታውቀኝ እኔ እንደዚህ ባንዴ ከነፍ ያልኩልህ ነገር እኮ ግርም እያለኝ ጆሲ ስሞት ላደብቀኝ እንጂ አንተም እኮ ማታ ከነፍ ብለህ ማኔ እኔ እንኳን ልከፍልሽ ስምሽን በስርዓት አላውቀውም። ዘይብ ይባላል። አዚቲ ብለህ ብትጠራኝ ደስ ይለኛል። ራይድ ትፈልጋለህ? አይ አልፈልግም። እኔ ራሴ እሄዳለሁ። የማይለቀቅ ተስፋክ ጁስ ነው ሲታም ጆሲ እባክህ ምን ያጋድማል? ጁስ ተጋደም ተኛሽ እንትን ነው አንተ ትናንት ደግሞ ይጠፍተ ነው በእናትህ እንደዛ ስታንከራተን የነበረው እሱን አንተ ንገረኝ እንጂ የትና እንዴት እንደሄድኩ እንዴ አጨለሙብሽ እንዴ? እየቀለድኩ አይደል? ወይ ከየትና እንዴት እንደመጣ ምንም አታውቅም? እሱንማ እንዴት አላውቅም፣ ግን የማላውቀው እንዴትና በምን አይነት ሁኔታ ወደዛ እንደሄድኩ ነው። አቦ ነገር አታወሳስብ። ከየት እንደመጣ ነገር ምንድነው? አላውቅም። ወይ ራሴን ስቼ ወይ ደንስቼ ብቻ ስነቃ የሆነ የማላውቀው ቤት ውስጥ ከሴት ጋር ተኝቻለሁ። እሺ ከሳስ በይ አውሽ አንተ ደግሞ የሴት ነገር ሲነሳ ፀጉርም ጆሮ ሁሉ ነገር ነው የሚቆመው እንዴ? ያለሱ መች ደማችን ይዘዋወርና በእናትህ የሚገርምሽ እኮ የሴት ግንባር አለሽ። እዛ ሌሊቱን ስኳትን ከተማውን ሲያጋፋ ሰው ሳጥራል አንቺ አቦቶኝና በእናትህ ሲጋራ ካለስ በእናትህ ንገረኝ። ከዛስ መጀመሪያ ማታ ስለነበረው ሙሉ ንገረኝ። ኦኬ እሺ ልንገርህ። ትናንት
መቀምቀም ጀመር። ከዛ በኋላ ማንም ሞቅ እያለ መጣ። ከዛ አንተ ሽተልሻል ፊት ለፊት ከሆነች ጋር ስንጀናችን በአይን ስንመጣጣ መልክ ስንሰራራ ወሬ ልባችን እስኪጠፋ ድረስ ተመቻችን። ከዛ በኋላ ስማ ጆዜ አንተን ሁሉ ረሳው። በቃ የለም ብቻዬን ያለው ድረስ አንተ ደደብ ሴት አግኝተህ ነው እንደ ልጅ ሰተኝ ሄድከው? ሂድ አንተ ጅብ ነች እንዴ? እባክህ ተረቱን ነው። ቆይ አንተ እዚህ ምን ብቻ ከማትሮ አሳደረ እንደዛ ልባችሁ እስኪጠፋ ከተመቻቻችሁ እባክህ ተዋት። እስከ 8 ሰዓት አመሸንና ልክ 8 ሰዓት ሲሆን ታዲያ ይቆጣኛል። ዛት ምስተውጣ አድርሽ ነበር እንዴ ጠበስከው? ትረቃት ወዳለ ምን ተጣላ ነው ሲያስነላና አሬ ኢንቨስተርስ የበቀደሙ መሆን አለባት እና አንሷ አንቱ ልበላት አንቺ እንዴ ግራኔ ነው እንዴ ተበስከው? ኧረ በሚካኤል እኔ ለማክበር ብዬ ነው። በቃ ራስ ጉዳይ አንሷ በቃ ሄሎ ጆሲ ሄይ አንተ የት ጠፍተህ ነው? አለሁልሽ። እስቲ ሞኜ እያሰብኩ ነበር ጆሲዬ ሙት እንዴት እንደናፈከኝ። ማ እኔ መኝታ ቤቴን ከፍቼ ስገባ መኝታ ቤቴ ጆሲ 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 ተይ እንጂ ስሙት ለምን ራት አንበላም ጆሲ? ማታ ራት አንበላም ለምን ከምሳን ጀምርም አትላትም? ከዛ በኋላ ደግሞ ራብተኛ እኔ ፕሮግራሜን አይቼ ልደውልሽ። ጆሲ ዋትስአፕ ምን ሆናል? ምንም አልሆንኩም። የሆነ ትንሽ ሀሳብ ነገር። አዎ ሀሳብ። እኔን እዚህ ያስቀምጠ ሀሳብን ወሰደችው ማለት ነው። እንደዛ ማለት አይደለም። ምናልባት ያለንበት ቦታ ደስ አላለም። አረ በጣም ነው እንጂ የተመቸኝ። ማለቴ ገና በመጀመሪያ ቀን እንደዚህ አይነት ቦታ አምጥተሽኝ እኔ ነገ ከዚህ ለመብለጥ የትጃት ሄዳለሁ እያልኩ ጆሲዬ ሌላ ቀን እንገናኛለን ማለት ነው። ሌላ ቀን ለምን ጆሲ ሌላ ቀን እንዴት ሳረግሽ የትኛው ቦታ እንደምወስድሽ እያሰብኩ ነው ያልከኝ? አምልጦኝም ማለቴ ያው እንገናኛለን እንገናኛለን ማለት ነው። ምንድነው የማትረጋጋ? ጠጣ ግፋ ቢል ሱሪን ብታወልቅ ነው። እኔ ግን ይሄ ነገር ይቅርብኝ። ምንም አይለም። የሳውዝ ወይን ነው አልኮል ግን እንትኑም ይሄን ያለ ያቀም እንዴ ጠጣ። እሺ ቆይ ነው የምልሽ፣ አልገባሽም ወይ አላገባሽም? ጆሲ ሞቅ አለ ማለት ነው። ፕሊዝ ጠጣ። አላገባሽም ወይ ነው ጥያቄው? አላግቼ ነበር ግን በህይወት የለም። ባጭሩ ተቀጭ ቀሽም ጆሲ የመጣ ነው። ጆሲ እኔ ምን ስራ ምንድን ነው ግን ጆሲ? ስራዬ ያው
ማለት ወደፊት ትልቅ የሚሆን አሁን ግን ተራ ሳሊ ነኝ። ሳሊ በእኛ ሀገር ስዕል ለመሆኑ ምንድን ነው የምስለው? አሞራ አሞራ ምስለዋለሁ። ስጨርስ ይበራል። ወደፊት እንኳን አንስቲን ጣለልኝ ብለህ ማለት አመሰግናለሁ። ስኬት ጫፍ የሚያደርስ ነገር አድርግልሃለሁ። የስኬት ጫፍ ትደርሳለህ። ቆይ እስቲ ባንቺ የስኬት ጫፍ ማለት ለኔ ምን ማለት ነው? ነጭም ኩጆሲ ያንተ ስኬት ማለት እንግዲህ ይሄ አሁን የምትኖራት ኖራለች አይደለ? በልተህ ማደር ብቻ ስኬት ሊመስል ይችላል። ይሄ ነው ስኬት። ይኸውልሽ ወይዘሮ አዜብ ማለት ለኔ ይኸውልሽ ስዕል ማለት ይሄ አሁን አንድ እንጀራ በላይ ለማትወስደው ከርሴን ለመሙላት የምጠቀምበት ነገር አይደለም። ማለት በቃ ስዕል ማለት ለኔ መሳል፣ አሁንም መሳል በቃ በአጠቃላይ ህይወቴ ልሰጥለት የምችለው ሙያ መሳል ስኬት ማለት ለአንተ መሳል ጆስዬ ሙት። ይህ ከሆነ ስኬት አንድ ጋሎን ሙሉ ቀለም ገዛልህና በቃ ዝም ለመሳል ነው። ይህ ከሆነ አንተ ስኬት መቼ ቀለሙና ችግሬ አንገ ልንገርሽ፣ ቀለም ባጣ እንኳን በደሜ ጠብታ እንደምስል ነው ለኔ የሚገባኝ። ለዚህ ስኬት ደግሞ ቁልፉ እጅ ላይ ያለ ይመስለኛል። ብትከፍቹም ባትከፍቹም ግን እንገርሽ ጣሊያን ውስጥ የሚደረግ አንድ የስዕል ውድድር አለ በየ10 ዓመቱ አንዴ ማለት ነው። እና እዛ ውድድር ላይ ለመሳተፍ 100,000 ዩኤስ ዶላር ያስፈልጋል። 100,000 ዩኤስ ዶላር። እና እዚህ ውድድር ላይ ከተለያዩ ዓለማት ከሚመጡ ሰዓሊዎች ማለት ነው ቶፕ 200 ውስጥ ከገባሽ ገንዘብሽ ወዲያው ይመለሳል። ከዛ በኋላ ደግሞ ቶፕ 14 ውስጥ ከገባሽ ከ500 አይ ቲንክ ከ500 እስከ 800,000 ዩኤስ ዶላር ያሸልማል። ከዛ በኋላ ስዕልሽ በጋሌሪ ይቀርብና ቢያንስ እዛ ላይ የሚመጡ ሰዎች ለስዕልሽ በሚኖራቸው አስተያየት አንደኛ ከወጣ የ10 ዓመቱ ብቸኛ ሰዓሊና የ2 ሚሊዮን ዩኤስ ዶላር ተሸላሚ ትሆኛለሽ። 2 ሚሊዮን። ወይ ለምን ታዲያ አትወዳደርም? የመሳል እንጂ የመክፈል አቅም የለኝ። መሳል እንጂ የመክፈል አቅም የለኝ። ታዲያ እኔ ልስጥህና ትሞክረው። ምን አላት? 1 ሚሊዮን ብር ሰጣት። ጆሲ ብሩን የምታገኘው ግን ደከመኝ ሰለቸኝ ሳትል ወገብን አስረስ ስትሰራ ነው። ቆይ እንደ እንቁላል ተንከባክቤ ነው ማለት WhatsApp. Salam ne? Bisnu? Ada. ምንድነው በጧት አሸራሪ የተጠፈ? የቴጌ ስራ ነው እባክህ። ባላ የ1 ሚሊዮን ጉዳ ፈለው። ደግሞ ምን አዘዘች? የእብነ በረድ ፋብሪካ አላት። የፊታችን ቅዳሜ 5ኛ ዓመቱን ያከብራል እና የድርጅቱን ብራይት ፊቸር የሚያሳይ ፒክቸር ስራልኝ ብላ ቀጭን ትእዛዝ። እኔ መፈራው እቺ ሴትዮ ትንሽ ቆይታ ውስጥ የሚንፎለፎለው እቶን በስዕል አሳየኝ እንዳትል። ኧረ ወቀጣው ቀርቶብኝ በዚህ ብገላገል ነው። ምን ታካብላ?
ደግሞ ለቀሰቀሰሽ ሞታ ሄርሚ ተመልከት እስቲ ጨረሰችኝ እኮ። የታለ ያንኛው ግጣለች እኮ አንተ ወገብ አይደል እንደሚመስለው ስንጥቅ የለ ጉብታ የለ ኮረብታ የለ። አታምነኝም? በቀኝ ምትል መሰለ በዚህ ስላት በዚህ ስላት በዚህ። እኔማ የምፈራው አንዳንዴ ብዬ ሳምንት ሲሪየስ ነው የሚሰማኝ። ብቻ ይሄንን አንጎሬን ብዬ እንዳልተፋው ነው የምፈራው። ያስፈራል ጆሲ እና ቤቴን ያስፈራል እንዴ። እሱን ተው፣ የመቀመጫን ተው። 1 ሚሊዮን ብር ሲመጣ ሰርጀሪ ታሰራለህ፣ ታገግማለህ። እኔ እኮ የማስበው ስለ አስተሳሰብ ነው። አይታየም? አስተሳሰብን ጠቅላላ ሉዝ አድርገህ እንጂ ታለሽ ሲጋራ ስጠኝ። ይኸውልህ ችግር አለብሽ። ሲያስጠላ የምሬን ነው የምልህ። በጣም ነው እፈራለሁ። ለማንኛውም ግብዣው ላይ ተጠርተሃል። ኧረ ለዛ ነው ያዛውንቶች ክበብ አይመቸኝም። በእናትህ እዛው እንደፈረደብህ እንደ ጌዣ ወገኑን ስታንቋቋም። ለማንኛውም በሩ እንዳዘው ማታ ተመልሼ እመጣለሁ። እኔም ዛሬ እረፍት ነኝ። ተመስገን ነው ለቤት ያበቃ አምላክ። እኔ ቆንጆ ደረሽ። በቃ በኮንዶሚኒየሙ መሀል ግቢ፣ እኔ እወጣለሁ። ውጭ ወጥቼ እጠብቅሻለሁ። እሺ። አንዳንዴ ሪቪዚ ስለሚያደርግ አንዱ እሱ ይጣላል። ሙክክር አስመሰላችሁት እኮ። ማስተባበራለሁ። ይኸውልሽ ይሄ በመስኮቱ የሚገባውን ብርሃን እንደ ስኬት እናየዋለን። ይሄ ስኬት ብርሃን አልፎ ገብቶ ወለሉ ላይ በተነጠፈው እብነበረድ ላይ ሰልፍ ያንጸባርቃል። ያ ማለት አንደኛ የእብነበረዱን ጥራት ያሳያል፣ ሁለተኛ ደግሞ የስኬት ብርሃን ተመልሶ ያብባል ማለት ነው። ጆሲ ተረድተኛል ማለት ነው። ጆሲ በጣም የማመሰግነው። ይሄ ነገር ድርጅቴን በደንብ አድርጎ ይገልጽልኛል ማለት ነው። ጆሲ እወዳለሁ። ሙት ከዚህ በኋላማ ሙያህንም አከብረዋለሁ። በጣም አመሰግናለሁ። ሙያዬን ደግሞ ስለወደድሽልኝ በጣም አመሰግናለሁ። ሚሊዮን ብር እሱ መነሻዬ ነው። ግን በዚህ ስዕል ውስጥ የወደፊት ተስፋዬ ሁሉ ሊኖር እንደሚችል ማወቅ አለብን። ሴትዮ ምን ቀን ነው ህይወቴ ውስጥ የገባችው? ሐሙስ ነው አረፈክ? ቅዳሜ ነው። ከአንተ በሰው ልትቀልድ ትፈልጋለህ? ኧረ አልቀለድኩም ጆሲ። ጆሲ በሌሊት? አዎ በሌሊት። ይሄ ሌሊት ከነጋ ወይ እኔ ወይ አንተ ደንፈሶ ነው እንዴ? ጆሲ ለስዕል ነው እንዴ? እኔና ስዕል ማለት ለእኔ ሁሉን ነገር የሚያወጣውለት ደሜን፣ ክብሬን ሁሉ አሳልፌ የሰጠው ጆሲ። እሺ ጓደኝነታችንስ? ጓደኝነት ነው ያልከው? ያንተ ጓደኝነት ለስኬቴ እንቅፋት ከሆነ ጥንቅር ብሎ ይቅር። ይሄ ከሰዓታት በኋላ የሚነካው ብርሃን ነው የገረመህ? አይነን ጎልጉዬ ጨለማውን የዘላለም እንደማደርግልህ እወቅ። ጆሲ በእናትህ ይቅርታ አልኩህ አይደል እንዴ? ይቅርታ ነው ያልከው? ያንተ ይቅርታ ገደል ይግባ። ውጣ ብያለሁ፣ ውጣ። አዎ ውጣ። ጆሲ ግን ይህን ስዕል በደንብ አይተዋል? አብስትራክት እኮ ነው የሚመስለው። ደግሞ የዘንድሮ ሳሊውም ተመልካቹም አብስትራክት ለማድረግ የሆነ ስዕል ስለ በርጨቅጨቅ ስታደርገው ከዛ አብስትራክት ነው ብትላችሁ ያምናሉ እኮ። አሁን የምናወራው ስለ ዘንድሮ ሳሊ አይደል፣ ስለ እኔ ስዕል ነው። በእኔ ስዕሎች ደግሞ ምንም አይነት ነገር ድርድር ውስጥ መግባት አይችልም። ቤቱን ለቀህ
ውጣልኝ እወጣልሃለሁ እግዚአብሔር እወጣልሃለሁ ግን አሁን የኔ መውጣት ለዚህ ጉዳይ መፍትሄ ይሆናል ብለህ ታስባለህ አሁን ባይሆንም ወደፊት ለሚፈጠረው ግን በደንብ ይሆን ግን አንድ ነገር ልንገርሽ ጆሲ ያንተ ፐርፎርማንስ በዚህ የሚያበቃ አይመስለኝም ነበር እውነቴን እኮ ነው ዓለምን እንደምታንቀጠቀጥ ስትነግረኝ እኔም ያኔ ልክ እንዳንተ አምኜ ነበር ተልካሻ ምክንያት እየቀረብ ስሜቴን ለማቀዝቀዝ አትሞክር አንድ ቀን ለመታየት አንድ ቀን የቀረውን ስል እኮ ነው እንደዚህ አበላሽተህ ይቅርታ እንዳደረግልህ የምጠይቅ እንዴ ጆሲ ስለ አንድ ቀን ብቻ ነው እንዴ አንተ የምታስበው ይኸው ለዘላለም የሚሆኑ ስራዎችን ሰርተህ አይደል እንዴ በቃ አንዱን አንሳውና የሆነ ነገር ክሬት አድርገህ ይዛላት ሂድ ንግድ ኢንዱስትሪ ሚኒስተር ዴታ እንዲሁም የተወደድሽው ትንሿ የምወድሽ እህቴ ሔዋን በመጨረሻም ለሻይን ሰራተኞች በሙሉ የከበረ ሰላምታዬን አቀርባለሁ ሻይን እምነበረድ ፋብሪካ ከሀገር ውስጥና ከውጭ የተለያዩ ማሽኖችን አስመጥቶ በመቅጠም ስራውን የጀመረ ነው ይህም ድርጅቱ ሀገር ውስጥ ካሉ መሰል ፋብሪካዎች በምርት በጥራትም ሆነ በምርት አቅርቦት የቀዳሚነት ስፍራ ይሰጠዋል እኔ ይህን ድርጅት ብሬን አፍስሼ መክፈቴ አይደለም ከፍተኛ ቁም ነገር ግን በእያንዳንዱ ሰራተኛ ውስጥ ያለው የሥራ ተነሳሽነት ነው ይህም ባለፈው ዓመት በብቃት የታየ ሲሆን ለመጪው ዓመት ከዚህ በእጥፍ ቀጥሎ እንደሚታይም ተስፋዬ ነው ግን ለዚህ የሥራ ተነሳሽነታችሁ ሽልማት እንዲሆን በአንድ በቅርብ ጓደኛዬ የተሳለ ስዕል አለ እኔ ይህንን ስዕል አይቼዋለሁ በከፍተኛ ሁኔታ የድርጅታችን ሚሽን እና ቪዥን በደንብ የሚገልጽ እንደሆነ ማረጋግጫለሁ በመጀመሪያ ስዕሉን ሳሰራው ስዕሉ ቢሮ ውስጥ እንዲሰቀል ነበር ሐሳቤ ግን የሰዓሊው የጓደኛዬን ችሎታና ብቃት እኔ ሄጄ ስላረጋገጥኩ ድርጅታችን መግቢያ በር ላይ እንዲሰቀል ወስኛለሁ እርግጠኛ ነኝ በውሳኔ እንደምትስማሙ ተስፋ አደርጋለሁ አሁን ሰዓሊ ዮሴፍ አጭር ንግግር አድርጎ ስዕሉን ከፍቶ ለድርጅታችን እንዲያስረክብ መድረኩን ለሱ ለቃለሁ ጆሲን በጭብጨባ ብትቀበሉልኝ ደስታዬ ነው ይቅርታ ማለት ከዚህ በፊት እንደዚህ ህዝብ በተሰበሰበበት ንግግር አድርጌ ስለማላቅ ትንሽ ቃላት አመሰግናለሁ ግን በመጀመሪያ አንድ ነገር መናገር ፈልጋለሁ ማለት ይሄ ዛሬ ያገኘሁት እድል በቀጣይም ድጋሚ እንደማገኘው ተስፋ በማድረግ በመጀመሪያ ወይዘሮ አዜብን ማመስገን እፈልጋለሁ ስዕሉን ከፍቼ ከማሳየቴ በፊት አንድ ነገር ልናገር ማለት የሰዓሊያን አይን ያው ከብዙ ሰው አይን የተለየ ነው ብዬ አምናለሁ ያ ማለት ይሄን የምታዩትን ስዕል የሻይን እምነበረድ ፋብሪካን የሥራ ሂደትና በቃ ማለት በአጠቃላይ ሁሉን ነገር ቁልጭ አድርጎ ያሳያል ብዬ አምናለሁ ያ ማለት እንደኔ የእናንተን ግን አላውቅም ለማንኛውም ስዕሉን ከፍቼ ላሳያችሁ መቼም ስዕሉን እንደወደዳችሁትና ብዙ እንዳነጋገራችሁ አስባለሁ አንዴ ስለ ስዕሉ ላብራራላችሁና ቶሎ መድረኩን ልልቀቅ ይቅርታ አንዴ ልናገርና ልውረድ እዚህ ጋር የምታዩት ሴት ራቆቷን መሆኗን አይደለም ማየት ያለባችሁ በቃ እዚህ ጋር አንድ ሴት እንዳለች ብቻ ብታዩ ደስ ይለኛል ያ ማለት ብዙ ሰው የሚወደውን ነገር በሴት ይመስላል እና
እዚህ ጋር ለማሳየት እንደሞከርኩት እቺ ሴት መሬት ላይ ተኝታ ነው የምታዩት። ያ ማለት የሻይን እብነበረድ ፋብሪካ ጥራትና ምቾትን ያሳያል ማለት ነው፣ ከአልጋ በተሻለ መሬት ላይ ስታዩት። ከዛ ውጪ እዚህ ጋር ጡቷ አካባቢ የምታዩት ከፍታ ሻይን እብነበረድ ፋብሪካ ከዚህ በፊት ያስመዘገበው የስራ ውጤትን ያሳየናል። ከዚህ ከጡቷ ጀምሮ ደግሞ እስከዚህ አካባቢ የምናየው ቀጥ ያለ መስመር የመጪውን የስራ ዘመን እናይበታለን። ያ ማለት በመጪው የስራ ዘመን ላይ እንደዚህ ቀጥ ባለ መንገድ ስራችንን ጠንክረን ከሰራን የዚህን ያህል ከፍታ ያለው ውጤት እናስመዘግባለን ማለት ነው። ያ ማለት ይህንን ውጤት ለማስመዝገብ ደካማው ሰራተኛ በሌላው ትከሻ ላይ እዚህ ለመድረስ ሊሞክር ይችላል። ግን እዚህ ቦታ ቢደርሱም መውደቃቸው አይቀርም። ያኔ እዚህ አካባቢ የሚኖር ጉድጓድ ውስጥ ተቀብሮ ይቀራሉ ማለት ነው። አመሰግናለሁ። ጆዚ አንተ ታምረኛ። ምን ስትል ይሄንን አሰብኩ። መጀመሪያ ገና ገለጥ ስታደርገው ጆዚ ኦ ማይ ጋድ እዚሁን ለማስደመምና አንቺ ሰርፕራይዝ ለማድረግ ነው እንደዚህ ሰራሁት። ድቅሻለሁ። ኦዬ ያቺ ልጅ ማን ናት? ንግግር ሳረጋ ሰማሁ። የምሳሳላ ሄዋን እኔ ቆንጆ ድርጅታችንን ሀይ ተጫወቱ እንግዶች የሚጠጣ ነገር ምን ይምጣልህ? ጠጣለሁ። ትንሽ የተረበሽክ ትመስላለህ። ኧረ ምን ትንሽ በጣም እንጂ። ያስታውቅብኛል። ብዙም አይደለም ግን ቅድም ስዕሉን ይዘህ እጅ ሼክ ያደርግ ነበር። አረ ምን እጄ ብቻ ልቤ ራሱ በላይ ልውጣ በታች ልውጣ እያለች ዳይላማ ውስጥ ነበረች። አንቺ ባትገላግኝ ኖሮ እኔ ምን አደረኩልህ? አጨብጫቢ ህዝብ እኮ ነው። አንቺ አጨበጨብሽ ብሎ ተከትሎ ያጨበጭባል። አንቺ አወገሽ ብሎ ተከትሎ ያወግዛል። አንቺ አጨብጭበሽ ባትገላግኝ ኖሮማ ምን ይውጣኝ ነበር። እኔ እንኳን ያጨበጨብኩልህ ሰው ተከትሎኝ እንዲያጨበጭብ ወይም ደግሞ ስዕልን ወድጆ ሳይሆን ንግግር ኢምፕረስ ስላደረገኝ ነው። ይሄን አይደለም እልሽ። አንቺ ወይ አዝነሽልኝ ወይ ደግሞ አድንቀሽኝ ሊሆን ይችላል ያጨበጨብሽው፣ ግን ሌላውም ተከትሎሽ ያጨበጭባል። አንዳንዴ ያጨብጫባ ያሳጣኝ ብሎ መጸለዩ አሪፍ ነው መሰለኝ። ስራ የምትሰራው ሰው እንዲያጨበጭብልህ ነው እንዴ? ይቅርታ፣ ውጪ ወጥተን ብናወራ ደስ ይለኛል። በጣም ጨነቀኝ። ግን እኮ ጥያቄን አልመለስክልኝ። ምን ጠይቀሽኝ? ቀልብን ሰብሰብ አድርግ እንጂ ስራ የምትሰራው ሰው እንዲያጨበጭብልህ ብለህ ነው ወይ? ለምሳሌ አንቺ በሰራሽው ስራ ከሰው አድናቆትና ሞራልን ብታገኝ ለቀጣይ ስራ ትነሳሻለሽ አይደል? ይህ የምትለው በአንድ ስራ የምታገኘው ትንሿ ጥቅም ነች። ግን አንተ ዛሬ ባይጨበጨብልህ አጨብጫቢ ጣህ ብቻ በበቃኝ ብሩሽን ትሰቅል ነበር? የዛሬው እንኳን በጣም ረጅም ታሪክ ያለው ነገር ነው። ደግሞ የኔንም ማንነት የማይገልጽ ስራ ነው። ምንም ሆነ ምን እንዲህ በቀላሉ ጭብጨባ የምትወድ ከሆነ ቀለም በነካ እጅ ቀለም ቀቢ ብትሆን አይ ቲንክ ኢትስ ቤተር። እንዴ ሄዋን፣ ልክ ነኝ። ሙያውን መናቄ ሳይሆን አየህ ቀለም ቀቢ ገና ከጅምሩ ምን እንደሚሰራ ያውቀዋል። አሜን ባለቤቱ ባዘዘው መሰረት ሰርቶ ያስረክባል። ያ ማለት ደግሞ ምንም የተደበቀ ሚስጥር የለውም ማለት ነው። ስለዚህማ ስዕል ጥበብ እንደሆነ አምናለሁ። ጥበብ ደግሞ የራሷ ሚስጥር አላት።
ዛሬ አንተ አንድ ስልስ አልክ እንበል። ምናልባት በዚህ ጄኔሬሽን ተቀባይነት ላይኖረው ይችላል። ጥበብ እንደመሆኑ መጠን ደግሞ በሚቀጥለው ጄኔሬሽን ተቀባይነት ልታገኝ ትችላለህ። አንተ ደግሞ ትክክለኛ ጥበበኛና ሰዓሊ ነኝ የምትል ከሆነ ደግሞ ውስጥ የሚያስበውን ወይም ውስጥ የሚያዝህን ብቻ ስራ። ያኔ አጨብጫቢ በራሱ ሰዓት ይመጣል። እውነትም አስተዋይ ሴት። ቴንክ ዩ። ግን ይገርምሻል፣ ይሄ ለፕሮግራሙ የተሰራ ስራ አልነበረም። ለፕሮግራሙ የተዘጋጀው ስዕል በአጋጣሚ ቀለም ተደፍቶበት ተበላሽቶ ዝም ብዬ ዘጋጅቶ የነበረ ስዕል ነው አንጠልጥዬ የመጣሁት። አንድም አስቤበት ያወራሁት ቃል የለም። በቃ ሁሉንም ሰውን ተደናበርኩኝ። ቀጥታ እዛው ጋር እያየሁ የሚመጣልኝን ነበር የማወራው። የእውነት ተሳክቶልሃል። ንግግር በጣም ነበር የሳበኝ። ታንክ ዩ። ምን ይመስላል? ሁሌም ይዘንባል። ምንም ያልገባኝ ግን ትታለባለህ እንዴ? ብር ላይ ተኝተህ እንዴ? ቆዳ ሰፍቷል አንተ? አጠባለሁ። እንደሱ ከሆነ አሪፍ ነው። ይምልቺ ትንሿ አትየው ግን የሆነ ምታታ የሆነ ውበት ነው ያላት ታውቃለህ? ኧረ እኔ ራሱ አምታታኛለች በእውነት። ለምን እንዲያታረግ ወለ ምራቅን ትውትልና ቦርጨፍ ታረጋው። ምራቁ ሄዶ ልጥፍ ያለበት ቦታ ላይ አንተም ትሄድና እንደ ስፓይደርማን ልጥፍ ይሻላል። መቼም ሸራ ከመዋጠጥ ስነ ስርዓት። እሺ ይሄ ቀልድ ምናምን አይደለም። እሺ አንተ ምን ፈልገህ ወይ ምን ተሰምቶ እንደምትስል ባላቅም፣ እኔ ግን ደሜን ልሰጥለት የምችለው ሙያ ነው። እሺ አንድ ነገር ልንገርህ፣ እርግጠኛ ነኝ ነገ አሪፍ ስራ ሰርቼ ዓለም የሚያደንቀው ሁሉም ሰው የራሱ ለማድረግ የሚቋምጥለት ስራ እንደሚሆን አውቃለሁ። ደሞም አደርገዋለሁ። ያንተ አይነት እኮ ወኔ እኔም ነበር፣ ግን እዛው ተትምህርት ቤት ስወጣ ነው አብሮኝ ወጣ እንዴ። ቆይ ምን እንዳደርግ ነው የምትፈልገው? ስልስዬ እንደ እንቁጣጣሽ አበባ በየቤቱ አንኳኩቼ እንድሰጣቸው ነው የምትፈልገው? ጋለሪ የማየት ልምድ የሌላቸው ስዕል የመግዛት እሱን እኮ መቀየሩ አንተ ሰውዬ ተወኝ በቃ።
ይዋን ሰላም ነው ሰላም ነው። አጨርስም እንዴ? መጣ ራሴ ነው ቆንጆ። የት ነው ያለው የኔ ቆንጆ? ቤት ነኝ። ጆዚ ጠረን እንዴት ንፍቅ እንዳለኝ ናሊ ስሞትል። ግን ዛሬ አልችልም አዜቴ። ለምን? ማለት ስብሰባ ላይ ነኝ። ጆሲ ቤት ነኝ ብለኸኛል እኮ። ደግሞ በዚህ ሌሊቱ የምን ስብሰባ ነው የምትለኝ? የጻድቃን ስብሰባ። አዜቴ ቆንጆ አሁን ተናጋሪ ስለሆንኩ ልሂድ። ዝበል ደግሞ በዛ በገማና በጠነባ ቤታው ማን ይሙት ማን ነው ካንተ ጋር የሚሰበሰበው? እኔ እሱ አይደል የገረመኝ። ጆሲ ቀልዱን ተው። የምትመጣ ከሆነ ቶሎ ነው፣ አለዛ ያችን ብርና ስኬት መሳል ስኬት በዛ የለም ይመስለኛል። የዛሬው ስብሰባ ከየትኛውም ገንዘብና ስኬት ሊበልጥ እንደሚችል። ስለዚህ ማቻው ቆይ ትንሽ አቀምስና ደግሞ ጫው እንደላሰ በግ ኋላ እንድትከተል ነው ማደርግ። ምንድነው ቆዳ እያስቀየርክ ነው እንዴ? አትሰለብኝ። ምንም እኔ አላምንም። ዮስ ስለምወድህና ይገባሃል ብዬ ስላሰብኩ ነው ራሴን አሳልፌ ለመስጠት የተዘጋጀው። እግዚአብሔር ሆይ ለዚህ ክብር ስላበቃኝ በጣም አመሰግናለሁ። ያኔ ስለሰጠሽኝ ክብርና ፍቅር ከልብ አመሰግናለሁ። ምስጋና ይቆየና ለመቀበል ዝግጁ ነህ? በጣም እንጂ ይሆን። እሺ አንድ ነገር ቃል ግባልኝ። በማንኛውም ሁኔታ እኔን የሚያስከፋና የሚጎዳ ነገር ላታደርግ። እኔ ዮሐኔ ዛሬ በሚፈሰው ደምሽ እምልልሻለሁ። ተናደርክልኝ የኔ ድንበር አደርሽልኝ እኔ ጣፋጭ። ዮስ ለማብሰል የታችኛው ሰዓት ይበቃል። እሺ እኔ ፍቅር አም ሲሪየስ። ካሁን በኋላ ሲጋራ ማጨስ፣ መጠጥ ቤት መዞርን ታቆማለህ። ታዛዥ ነኝ። እየሰማችሁ ነው? ሲጋራና መጠጥ ካሁን በኋላ አበቃላችሁ። ከናንተ በላይ ሸጉጦ የሚያወራኝ ተገኝቷል። ጆስ ወይ አንድ ነገር ልንገርህ። ድሮ አባቴ ለእናቴ ጣጣ ቁርስ ሰርቶ ያበላት ነበር። ምን እንደሆነ ታውቃለህ? ማታ እና ከተሰጠ እና ጠዋት ተነስቶ ቁርስ ከሰራ እኔና ዜብ እንስቅ ነበር። ዛሬ ፋዘር አሸሸ ገለይ ሲናድ እኔ ግን አየ ያገኘውም አላገኘውም ጠዋት ቁርስ እየሰራው በላሻለሁ። አልመሰለኝም። አንቺ ማታ ስለተሰጠሽ ነው ጠዋት ተነስተሽ ተፍተፍ ያልሽው። አንድ ነገር ልንገርሽ፣ እንደውም አሻሽየው በእጅሽ ሁላ አትበይም። አዎ ከሰራ ይበቃኛል። እንኪ ችግር የለውም እንኪ።
አንቺ ጋራና ና ትንሽ በልተህ ትሄዳለህ። ና ብላ ሲሉት መከራ ሲታውት የረሃቡ ጨዋታ መከራ። ቆይ ነው ታንደረድረኝ። ወደ አልጋው ነው ቆንጆ። አታፍርም ወደ አልጋ ስትል? እንደው መሬት ማቆ ቆይ አሪፍ ክላስ አለ ብለኛል እንዴ? ይዘኸኝ የመጣኸው አሪፍ ክላስ አለ እንዴ? ምን አለበት? በቃ ይኸው አሁን ደግሞ የሚያስፈልገን አልጋ ነው። ወደ አልጋው ሄዱ። ተው እንጂ ይገርምሃል። ቤቱም ምን እንደሚመስል ታውቃለህ? በሀገር ውስጥ ገቢ እንኳን እንዳይገመት ዋናውን ቤት ደበቀ የሆነ ኪችኑን የምታሳይ እኮ ነው የምትመስለው። ይሄ ቀልሽ እኮ ነው ሁልጊዜ ወደ አንቺ ጋር እንድመጣ የሚያደርገኝ። ለምን ፍድት አትልም? የመጀመሪያ እኮ ነው እንዴ? ኧረ በመጣቀል ይሄማ እግዚአብሔር ነው እንዴ? እንዴት ድሪም እንደማለት ታውቃለህ? አንድ ትልቅ ሆቴል ውስጥ አንሶላው ነጭ፣ ሁሉ ነገሩ ነጭ ነው። ዙሪያውን በቀይ አበባ ቁጥቁጥ ብሎ ድብስስ ባለ ብርሃን ውስጥ ሁለታችን ከሻወር ቤት ነጭ ፎታችንን አድርገን በነጭ አንሶላ ነጭ አልጋ ውስጥ ተነጥፎበት ይሄ ቀይ አበባ መሬት ላይ ተንቆጥቁጦ ዙሪያችንን በሻማዎች ታጅበን አይደል? እንትንስ ሌላ ይሄ ባንድ ኦርኬስትራ ግጥም ብሎ ተወዛዋዦች እንዳለ እየተወዛወዙልን ሂጂ ውጪ። አታፍራም እንዴ ካንተ ብሶ ጭን የምትለኝ? በዚህ በገማ ቤት አማረ ሄይ በእንቅልፍ ይወጣል። ምንድን ነው ማለት አልገባኝም። ይሄ ማለት ከአዚቲ ለጆሴ የተሰጠው ማለት ነው። አልፈልግም። አዎ አልፈልግም። አንቺ ይሄን ለኔ የምታደርጊበትና እኔ እየሄድኩበት ያለውበት መንገድ ስላልተመቸኝ በቃ እዚህ ጋር መቆም አለበት። ጆሲ እኔ የምፈልገው አንተን መጥቀም ብቻ ነው። አውቃለሁ እኮ እኔ ልጠቅምኝ እንደምትፈልጊ፣ ግን ከኔ ምን እንደምትፈልጊም አውቃለሁ። አዎ ጆሲ ከሞን እኔ ካንተ የምፈልገው ነገር አንተን እንደ ሳሙና ማውጣት አይጨርስ። ምን አሳሳ ምን ትሳሳ? ባያማማኝም በቃ ሊመጣ የሚችለውን ችግር ከዚህ ጥቅም ከሚሆነው ነገር አንፃር እኔ ባልጎዳበትም አብሮኝ ያለው ሰው ግን ከዚህ በላይ ሊጎዳ እንደሚችል አስባለሁ። ፊዚክስ አደረግከው እኮ ጆሲ። ከምንም በላይ ለስዕሎች ቅድሚያ እንደምትሰጥ ነግረኸኛል። ደግሞ ስዕል ለመሳል እንደዚህ ያማረ ስቱዲዮ እንደሚያስፈልግ ተሰማኝ። በአማረ ስቱዲዮ ስዕልን ስስል ስዕሎች ሁሉ ብራይት ይሆናሉ። ይሄ የኔ አስተሳሰብ። ቆይ ማለት ቆይሻውን ሰው ምን ይላል? ሰው ተራ ጆሲ ዝበል ሰው ጆሲ እኔ እዚህ ለመድረስ ብዙ መስዋዕትነት እንደከፈልኩ ነገር ያንን ሽማግሌ ጥሎልኝ እዚህ ባልደርስ፣ አይኔም በጨዋ ጥቤ እዚህ ባልደርስ፣ አዚ ማለት ኢምንት ነበር። የማይታለፈውን ነገር ሁሉ አለፈ፣ የማይደረግ ነገር ሁሉ አደረኩ። ጆሲ በዛ ሰዓት ሰው ብዙ አለ። ብር ሲኖር ጆሲ ያለፈው ማንነትን ይረሳና አብሮ ይስቃል። ሰው ማለት ይሄ ነው ጆሲ። አንቺ በዛን ሰዓት የምታፈቅሪው ሰው አልነበረ? ጆሲ ዝም በል።
አሁን ለአንተ ፍቅር የሚባለው ነገር ምን አባቱ ይሰራል? ለአንተም ይሰራል። የ10 ዓመቱ ምርጥ ሰዓሊ መባለው። ተሳሳትኩ? ትስማማለህ? ታዲያ ስቱዲዮአችንን መርቀዋ ምን በማድረግ በጋርደን ደም በማፍሰስ አልልም ጆስ ታውቀዋለህ። ታዲያ ይህኔ መሰለ አልጋ መተንከፍ አለ። ኤርሚሙት በቃ እነዚህን ቲኔጀሮች ፈጅሻቸው እኮ። ይሄ እንትን ታውቃለህ? ጥጃና ጫጩት የእነሱን ስጋ በልተህ ታውቃለህ? በቃ እንደሱ ጥፍጥ ብሎ ቆርጥ ጨምጨም አድርገህ ግን የምሬን ነው የምልህ። ጩጮቹ ልጅነት ነው መሰለኝ ይሄ ሙቪ ላይ ቲቪ ላይ ፊልም ላይ ምናምን የሚያዩት ነገር አንተ ላይ መተግበር ይፈልጋል። እንዴ ባለፈው የወዲት ያደረገችኝ ነገር ቆም እንዴ ስማ መጣሽ ማለት ነው ክላስ እንያዝ ፋታ አልሰጠችኝም። እሺ ገባና እንዴ በቃ ልክ እንደ ጤነኛ ሰው መሳሳም ጀመረ። ፍጥነቷ ፍጥነት አይደለም ፍሬንድ አጣደፈችኝ። ከዛ በፍጥነት ጆሮዬ ላይ ጉብ መጣችና አንገቴ ላይ ደረሰች። አቤት እጥበት ጨርቅ አጥበች። ከዛ ቁና እየተነፈሰች እኔን አልጋ ላይ ወረወረችኝና ላይ ዘፍ የሸሚዜን ቁልፍ ግማሹን ፈታችሁ ሌላውን አላስችል ብሏት ብትንትን ወጣችሁ ማለት ነው። ምን ልበል ሰውነቴ በሙሉ ታጠበ ማለት ነው። ከዛ አፍተር ሻወር እንዴ ጨርሳችሁ? ምን ጨርሳለን ወዳጄ በምራቅ ኮሮ ፍርቅቆ ከዛ በኋላ ለኔ ምድሉ ተሰጠኝ ማለት ነው። ምን እንድታደርግ ገና አላጠብ እንዴ ከዛ በኋላ ያለ የሌለኝን ኃይል ተጠቅሜ ልክ እንደሷ ማስደሰት ጀመርኩ ማለት ነው። ወዳጄ እንደዛ ቀን የምራቄ እጢዎች ስራ በዝቶባቸው አያውቅም። እንዴ አልኩት ቀና እያታለሁ ደስ ብሏት ያለችም። ከዛ እኔም ደስ አለኝ። ለምን እንዴ የመጀመሪያውን ስራ እኮ በአግባቡ ካላለፍ ቀጣዩ ትታገዳለህ። ከዛ በኋላ ምን መጣ ሳልል ብድግ ብላ ካልጋው ተነስታ ቆመች። ኧረ ምንድነው ተነስቆም መታዘዝ ከመስዋዕትነት ይበልጣል በሚለው ብድግ ብዬ ቆምኩ። ምን መጣ ሳልል ተንበረከከች። እጄን ላካርጋ ቀበቶ መፍታት ጀመረች። ዘራፍ አልኩታ ነው ቀበቶዬን ማንነቴን አልኩኝ። ለምን አንዴ ፍሬንድ ልክ እሷ ያንን ስራ ሰራሽ ማለት እኮ ቀጣዩ ትዕዛዝ ምን ሊሆን እንደሚችል አይታይ። ዳይቭ እኮ ቢስተላት ምን አለች? ተበሳጭታ ሄደች። ከዛ በኋላ ስልክ አታነሳም ድራሽ መጣፈጣፋ በቃ በጣም ይቀብጣሉ። ይቀብጥ የሚሉት ነገር አለ። እንከን የሌለብሽ ከእግር እስከ ራስሽ ሴትን አስከባሪ እኔ ነኝ ባይ ማነሽ አለሁ የምትይ ግሩም ድንቅ የሆንሽ ምንድነው? ምን እያረካት ነው? እየሳልኳት አንቺ አትናገሪም እንዴ? ምንድነው? ነገረሽ አይደል?
ነይ ላናግርሽ እፈልጋለሁ። ነይ ውጪ። ፈጠን። እና ዮሐንዬ በቃ ለምንሽ ምንም አይነት ግንኙነት የላችሁም? አዋልኩሽ አይደል? በማማሙት ካስተዋወቅኳችሁ በኋላ የትም አልተገናኛችሁም? አይ እንደምታደንቂው ስለምሰማ ስዕል እንዲስለኝ ብዬ ስቱዲዮ ድረስ ሄድኩኝ። ምን አባቱ አደንቀዋለሁ። ይሄ ቡትቷም ድሃ የድሃ ልጅ ዮሐን ሙች የመሳል ፍላጎት ካለሽ ጥሩ ሰዓሊ ያመጣልሻለሁ። እሱ ጥሩ አድርጎ ይስልሻል። ይሄንን ሰዓሊ ግን ታዩ እና ለምንሽ እውነት ዮሐን እስቲ አሁንስ ልጅ አደረግሽኝ እኮ። አቤት አሁን የራሴን ጉዳይ እያወራው ነው አልኩሽ እኮ። ታዲያ ይጠብቃ ምንድነው ችግሩ? ደግሞ እኮ ግንኙነት ቢኖረንም አንቺ ራስሽ ነው ስለሱ ጥሩነት የምትመሰክሪው። ምን አባቱ ጥሩነቱን እመሰክራለሁ? እንዳይከፋው ብዬ ነው። ሞራሉ እንዳይጎዳ ብዬ ነው። ዮሐኔ እኔ አንድ እህቴ የእናቴ ልጅ በዚህ በመተታም ታስራና ተተብትባ እንድትቀመጥ አልፈልግም። አዝቲ ደሃ መሆን እኮ ይሄ ደሃ ሰው ነው፣ ደሃ ክቡር ነው፣ ደሃ ፍጡር ነው። ይሄ ፍልስፍናሽን ታይ ዮሐን። መልስ እፈልጋለሁ። ምንም አይነት ግንኙነት የላችሁም? የለንም። እውነት? እኔ ቆንጆ አድገሽልኛል ማለት ነው። ይሄ የሚረባና የማይረባውን ለይተሽ አውቀሽልኛል ማለት ነው። ምንድን ነው ያኔ? ምንድን ነው የተቋቆርሽው? እነዚህ ከረፈፍ ሰራተኞች ፈጽሞ አይንከባከቡሽም እንዴ ዮሐን? አረ ይንከባከቡኛል። እኔም እኮ ስራዬን እያልኩ ስንት ቦታ አለሁ። አብረን እንሁን አብረን እንኑር ብልሽ እምቢ አልሽኝ። እኔ ስንት ቦታ አለሁ ዮሐን። የእናትና አባታችን ቤት እንዳይዘጋ ብዬ እኮ ነው። ገባኛል። አዚቲ ቅድም ዮሴፍ ስቱዲዮ ለምን ነበር የመጣሽ? አቺ ሰው ያረጋው አይቅርብኝ የምትል ዮዲት የምትባል ጉድ ነቻ። ባለፈው ስዕል እንደሳለልኝ ብነግራት እባክሽን ለኔም ይሳልልኝ አለችኝ። ሜቢ ከቻለ ላናግረው ብዬ ብመጣ አንቺን አገኘሁሽ። ያው አይ በስልክ እኮ መጨረስ ትችይ ነበር። ይቅርታ ዘራስ የሚስተር አንደርሰን መስመር ላይ ናቸው። እኔ ቆንጆ የምፈልገው ስልክ ነው። ሄሎ Hello. Can I get Josie at this number, please? Yeah, it's me. Good. Well, I'm calling from the World Cultural, Architectural and Painting Reward Institute, which is in Italy. We have received your application for a painting competition. You have been accepted, so I need you to send your painting and $150 to us within 5 days. What? Only have 5 days? Otherwise, you lose all your chances. Okay. Thank you. Okay. Ciao. ጊዜ ደረሰ ማለት ነው።
ሄሎ ሄዋን፣ እንዴት ዋልሽ? እግዚአብሔር ይመስገን። ወይዘሮ አዜብን እንዳይጠበቃቸው ነበር። ስልካቸው አይሰራም። ምናልባት የምታውቂው ነገር ካለ ብዬ። አይ እኔ የማውቀው ነገር የለም፣ ግን እስቲ ቆይ እኔ ልሞክርላት። እሺ ደምሳሹ የማረግ ስም እኮ ወጣልኝ። ይሆን ጆሲ ደምሳሹ ይሆን ይቅርበኝ። አዜብ እንዴት ከሱ ጋር Kishtarki
አንዴ ስሚኝ። አልሰማህም። ልቀቀኝ። በሞቴ ነው። ለምን ድብናት? ልቀቀኝ። እሺ አንዴ አናግሪኝ። እንዲህ ራስህን ጥለህ ስለመጣ በሬ ላይ ስለተኛ ማዝንል መሰለኝ። ልቀቀኝ። እንድታዝኝልኝ ብዬ አይደለም። ሰማኛለህ? የእናቴን ልጅ እንዳሳረድከኝ ነው የምቆጥረው። በፈጠረ ልቀቀኝ። እሺ አንተማ ሌሎች እህትማማቾች ፈልገህ ተኛ። እንዴት ነሽ ታዲያ? እሺ ሰላም ነው? እንዴት ነህ? አይ ጥሩ ነው። ደንበኛ ጳጳስ መስለሽ የለም? እንዴት መጣ? አገሩን ሙሉ አስሰሽ ተስፋ ስትቆርጪ ሚስት የሚገኘው ቤተክርስቲያን ነው አሉ ነው። እንዴት ማለት? በቃ ልክ እንዳንቺ አይነቷ ቤተክርስቲያን ገብታ ስትጸልይ እንደኔ አይነቱ ደግሞ ጸጋ ብሎ ጸሎቷን ያዳምጣል። እባክህ አምላኬ ጥሩ ባል ስጠኝ ስትል የኔ አይነቱ ደግሞ ጸጋ ይልና ድምጹን ከፍ አድርጎ እባክህ አምላኬ ጥሩ ሚስት ስጠኝ ይላል። መታየት አይቀርም ቀና ተጣበስን ማለት ነው። አንተ ምን አለባሽ? የምሬን ነው። በጣም ተጎሳቁልሻል እኮ። ምን ላርግ ብለህ ነው? ከውስጤ ላወጣው ማልችለው አዘን ገብቶብኝ። ግን ዝም ብዬ ሳስበው እንደዚህ ግትራት መስኝም ነበር። ይሄ እኮ ግትር የመሆን ያለ መሆን አይደል። የደረሰብህ ነገር ክብደቱና ቅለቱ ነው እንጂ። ያን ምንም እኮ በቃ ለምን አትዮም? በቃ ነገርን ቀለል አድርጎ ማየት አሪፍ ነው እኮ። ጆሲ ራሱ በጣም ተጎድቶ የዛን ከይሲስም አትጥራብኝ። ኦኬ እሺ አልጠራም። ግን በጣም ይገርማል። የሁለታችሁ ፍቅር ሲታይ ልክ እንደዚህ በቀላሉ ፍቅራችሁ አትበል፣ ያንቺን ፍቅር በል። እሱማ እኮ ፍቅሩን አሳየኝ ከገዛ እህቴ ጋር ተኝቶ። እሱማ እህትሽ ራሱ የምትቻል አይነት አይደለችም። ጠበቃ ልቆምለት ነው የመጣው? አይደለም ይዋን እኔ ሁለታችሁም ነው የምታሳዝኑ። የምሬን ነው። እሱ እዛ ራሱን በአልኮል እየቀጣ ራሱን ሊገል ደርሷል። አንቺ ደግሞ ዝም ብለሽ በብቸኝነት ራስሽን እየቀጣሽ። በቃ በጣም ታሳዝናላችሁ። ውረድልኝ ኤርሚያስ፣ ላስቀይም እችላለሁ። ውረድልኝ። ቆይ ለምን? በቃ ውረድልኝ አልኩ። አይናችሁን ማየት አልፈልግም ካሁን በኋላ። አንድ ነገር ግን ልንገርሽ፣ እህትሽ በጣም ሴሰኛና ቅንዝረኛ ነች። እሺ ንገሪያት በእናትሽ።
እሱ ይወዳል እኮ ሁሉን ነገር እርሱና ይቅር በይ። ይዘኝ ጥፋ። ከእንግዲህ የቴ ላይ እያየሁ አንድ ደቂቃ መቆየት ምን ነው? እዚህማ አይደለም። አንዴም ቢሆን ከእናትና ከአባቴ ቤት በቤሎ ቦታ ደስ ይለኛል። ለማስመሰልኩ ሔዋኔ ነገ በሌሊት ነው የምመጣው። በፍጥነት ናና እየቆጠቆጥክ ተንከባከበኝ። እኔ ደግሞ ፍሬውን አበላሃለሁ። አንተስ አሁንም እየታገልክ ነው። ግን አሁን አንድ የመጨረሻ እድል መጥቶልሃል። የኔ ፍቅር የሚያጨልም ያንተ ስኬት ደግሞ የሚያለመልም። ግን እኔ ራስ ወዳድ አይደለሁ። ለፍቅሬ ባደላ ራሴ እንደገብጋባ ነው የምቆጥረው። የኔ ስኬት ሁሌም ከፍ ብለህ ትታያለህ። ስለዚህ
አባባ አንተ ያቄል ጠይቆት ይቻላል ልጄ። ልጅ አለዎት? 12 ልጆች አሉኝ። በደህና ጊዜ ወለድኳቸው። ኤክስፒሪየንስ ነውት ማለት ነው። ምን አልከኝ? አይ እዚሁ ነው። ይቅርታ ልጅ እንዴት ሊወለድ እንደሚችል ሊነግሩኝ ይችላሉ? አልገባኝም። አሁን ይሄ እንዴት አይገባም? ማለት ምን ቢደረግ ልጅ ሊወለድ ይችላል? በእኔ እውቀት ልክ ወንድ ከሴት ጋር ሲተኛ ብቻ ነው እንደሚወልድም አውቀው። ይሄን እንኳን በእርሶ እድሜ ገና የተወለደ ልጅ እንኳን የወጣበትን ዞሮ አይቶ እንዴት እንደተወለደ ያውቃል። ታዲያ ከሱ ውጪ ምን አለ ብለህ ነው? ግን እርሶ እኚህን ሁሉ ልጆች ሲወልዱ ከሴት ጋር እየተኙ ነው? ልጄ አብደሃል በል። ታዲያ በምን ሊሆን ነው? አላውቅም፣ ግን በቃ ባባ የሆነ የተለየ ነገር እንዲኖር ፈለግ። በምን ምክንያት? ታሪኩ ብዙ ነው። ግን በቃ ሚስቴ ከኔ ጋር ሳተኛ ከኔ ልጅ እንድትወልድ ፈለግኩ። በላ የዘር ፍሬህን እንደ አበባ በንፋስ ላክላታ። በቃ ተውት። ያዩ አይነዱ እዚህ ውስጥ ሲጃራ ማጨስ አይቻልም። በቃ ላጨስማ። ኦፕራሲዮን ክፍል አስመሰሉት እኮ። የምትሄደው ኦፕራሲዮን ከማድረግ ስለማይተናነስ ትንፋሽ እንድሰበስብ ብዬ ነው። በቃ ተውኝ። ለምን ምንም ነገር ማውራት አልፈልግም። በቃ አያውሩኝ። ሄሎ 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 ኤርሚ እንዴት ነህ? አሉልህ። ከመቼው አግኝቼ በነገርኩ እያልኩ እኮ እግዚአብሔር ዛሬ አንዱ አንቺ ካግኝቼ ሳጫወታት አደርኩ። ኤርሚ የደወልኩት እኮ ነኝ። አንተ ደስ ብሎኝ እኮ ነው። በእናትህ አዳምጠኝ። ስማ ትፈልግና ያንን ካላደረኩ ደግሞ የምፈልገውን ገንዘብ እንደማትሰጥ እንዴ? ቻልሞት ባይተካለ ቆይ ምን አልክ አንተ? በእግዚአብሔር ይኸው ሊሞና ሱት ልካ ወደ እሷ እየሄድኩ ነው። ምን ዮሴፍ አንተ ያማን እንዴ? የላከችልህ የሬሳ መኪናና ከፈን ይሆንብሽ። ብትሞት ነው የሚሻል። ቆይ ዮሐንስ ሔዋንማ እንደምመጣ በማሰብ ቬሎ ለብሳ እየጠበቀችኝ ነው። ግን ኤርሚ የዘላለም ስዕሌስ? አንተ ዝም በል። አንተ ስልክ ካልሳልክ መኖራችን እንዴ? አንተ ከዛ ሁሉ ጉዳት በኋላ እቺ ልጅ ላገባት ነው ብለህ ነግረህ አጫውተኝ። ድጋሚ እንደዚህ አይነት ስህተት ሰርተህ እቺ ልጅ ላይ የሞት ፍርድ እንደመፍረድ አይሆንብህ? ይኸውልህ ኤርሚ በቃ ለሷ ጽፌ ቤት ያስቀመጥኩልህ ደብዳቤ አለ። በቃ ነፍሷን ከስቃይና ከመከራ ስለሚታደጋት ወስደህ ስጣት። ይሻላታል ዮሴፍ። ከእንዳንተ አይነቱ ገልቱ ጋር ጊዜዋን ከምታጠፍ ይሻላታል። አሁን ነው እጄ ሰጣታለሁ። እሺ ማትረባ። ቆይ ኤርሚ
አዜብ ጋር ሳልሄድ ልጅ ሊወለድ የሚችልበት መንገድ ታውቃለህ? ልንገርህ እንትን ሲባል አልሰማም? ይሄ የብልቃጥ ልጅ አልሰማውም። ችግር አለው? ቀላል እኮ ነው። የዘር ፍሬን በሆነ ነገር ፓክድ አድርገህ ትልክላታለህ። ደብነህ እሺ። አንድ ያቁሙልኝ። የልቴን ነው ሽንቴ ልጅ ና አንደኛውን እዛው ስትሄድ ትሸናው የለ አንድ ሚሊዮን ብር በጣም ይገርማል። ደሃ እኮ ብላ ስትለው መከራ፣ ዝም ስትለው የረሃቡ ጩኸትና ይሄ ግሳቱ መከራ። ወንድና ወንዶች የሚያደርጉትን ነገር ታደርጋለህ። ምንድነው እንደዚህ? ወንድ ነህ አይደለም? አዎ ወንድ ነኝ። ወንድ ባገር የለም ብሎ እኮ የሚጫወትብኝ። ምነው ልጄ ወጣ ገባ በዛህ? ችግር አለ እንዴ? ህይወቴ ላይ ሁለት መንገድ አለ። የትኛው ትክክል እንደሆነ አላውቅም። በየትኛው እንደምወስን ግራ ተጋብቼ ሳስበው ይሄኛው ቀና መንገድ ይመስለኛል። አምላክ ምን አይነት ፈተና ውስጥ የገባሁት?